እድሜያችሁ ነው የምታረጁት፣ ያለ እድሜያችሁ ነው የምትሞቱት። በሁሉ አቅጣጫ ላይ ጠላት እየተጫወተባችሁ ነው። ሞቷል። ያለ እድሜ ነው የምትሞቱት። ያገኘው ሰው አቶ ጎንፋ ይባላል። አባቴ ነው ጎንፋ። ቤት አይበተንም፣ ቤት አይበተንም። ልጸልይልህ? እርግጠኛ ነን ምንም ነገር የለንም። በፍጹም በእውነት እንደው ሻይም አልጠጣንም። ኧረ በፍጹም አልተደዋወልንም። በፍጹም። ኦኬ እኔ አሁን ልደውል ነው። ስልክ አለ አይደለም? አውጣ። አሁን ልደውልበት። ያዛ ይደውልለት። እሺ ልንደዋወል ነው። ሄሎ ሄሎ። ሸለማ ነህ? ሸለማ ነኝ። ሸለማ አቤት። ጌታ እንደዚህ እያለኝ ነው። ዛሬ እርግማንን ከቤትና ከዘር ላይ አነሳለሁ። አንተ ያልተሳካልህ ሰው፣ የደከመ ግን ባዶ የቀረ ሰው፣ እውነት ነው። ብዙ የሮጠ ግን ምንም ያልሄደ ሰው፣ እውነት ነው። በብዙ አቅጣጫ ላይ ተይዘ ግራ ገብቶ አሁን እግዚአብሔር ሆይ ድረስልኝ እያልክ ያለህበት ጊዜ ነው። ልክ ነው። የት ሀገር ነህ? ጦምቤ አካባቢ ነው። ትውልድ ጦምቤ ነው። አዎ። ይገርምሃል። እኔ ጦምቤ ሄድኩኝ። አሁን እኔ ጦምቤ ሄጄ አንድ ሰው አገኘው። ያገኘሁት ሰው አቶ ጎንፋ ይባላሉ። አባቴ ነው ጎንፋ። ጎንፋ አባቴ ነው። አባቴ ነው። ይኸውልህ ስማኝ፣ ጌታ እንደዚህ አለኝ፣ ከቤታችሁ ላይ ዛሬ እርግማንን ነቅዬ አውጥቻለሁ። ያለ እድሜያችሁ ነው የምታረጁት፣ ያለ እድሜያችሁ ነው የምትሞቱት። አቅም የለም፣ ኑሮ የለም። በሁሉ አቅጣጫ ላይ ጠላት እየተጫወተባችሁ ነው። አባትህ ሞቷል። ቆይቷል። ሞቷል። ስንት ዓመት ነው? በአርባ ቤቱ ነው የሞተው። በ40 ቤቱ። ይሄ ብቻ አይደለም፣ በሙሉ ቤተሰቦቻችሁ እንደዚህ ናቸው። እውነቱን ነው። ያለ እድሜ ነው የምትሞቱት። ሁሉ የመጣበት ምክንያት ትልቅ እርግማን ቤታችሁ አለ። እውነቱ ነው። ይሄ እርግማን ደግሞ አባትህን የረገመው ሰውዬ አያለሁ። አባትህን የረገመው አንድ ሽማግሌ ሰውዬ እስካሁን መንፈሱ ሲከተላችሁ አያለሁ። ኩዳማ የአባቴ አባት ነው። ምንድነው? ኩዳማ። ስማ ወንድሜ፣ ዛሬ ከአንተና ከዘርህ ላይ እርግማን ተነስቷል። ነገሮቻችሁ ከዚህ በኋላ ወደፊት ይሄዳሉ። እግዚአብሔር ኢኮኖሚን እሰራዋለሁ አለ። በርህን እከፍተዋለሁ አለ። ለብዙ ትውልድ የሚሆን በረከት እሰጥሃለሁ አለ። ከቤትህ ደግሞ ወንድ ልጅ ነብይ ሆኖ ሲነሳ ያለው እግዚአብሔር በታላቅ ቅባት ቤትህን ሞልቼዋለሁ አለ። ከዚህ በኋላ እንደ ሌላ ሰው ትሆናለህ። ለሚያምን ሁሉ ይቻላል። እንደ አዲስ ሰው ነው ዛሬ ኑሮ የምትጀምረው። አሜን። ብዙ የባከኑ ጊዜዎች ነበሩብህ። በጣም እውነቱ ነው። አንተ ከተማ ያስቸገርክ ሰው፣ ሀገር ያስቸገርክ ሰው፣ በጣም ከባድ ሰው ነበርክ። ኢየሱስ ባይዝ ኖሮ እግዚአብሔር እንዴት እንደሚያደርግ ታውቃለህ? ከዚህ በኋላ በጣም በሚገርም ክብርና ቅባት ቤትህ መጥቷል። አትፍራ፣ ነገሮች ሰላም ሆነዋል። አሜን። እስኪ ጩህና ቤቴ አይበተንም በል። ቤቴ አይበተንም በል። አሁንም ቤቴ አይበተንም። ቤትህን ሊበትን የወጣ አውሬ ዛሬ ሞቷል። አሜን። እግዚአብሔር አምላክ ቤትህ አይበተንም። መንገድ ቀንቷል፣ ሰላም ቀንቷል፣ ኢኮኖሚ ቀንቷል። አሜን። በጊዜ አትሞትም። እድሜን ጠግበህ ትሞታለህ። እርግማን ተሰብሯል። ምስጋና ከፊት ለፊት አለ። በቅርቡ ትልቅ ምስጋና የምታወጣበት ጉዳይ ከፊት ለፊት አለ። እግዚአብሔር ነገሮችን ሰርቶ ጠላቶችህም ወዳጆችህም እያዩ ታመሰግነዋለህ። ነገሮች ሁሉ ተሳክተዋል፣ በር ተከፍተዋል። እግዚአብሔር ለምስጋና እንገናኝ ብለዋል። ሁሉ ሰላም ሆኗል። አሜን። እንዲህ በልና ተፈውሻለሁ በል። ተፈውሻለሁ። በቃ የቀረው ሰው አልነበረም። አለቀ። ሁሉ ነገር ሰላም ነው። አሜን። መተመስክር። ምን ተሰማ? በጣም ትልቅ ደስታ። ጥያቄ ተመልሷል። ሰላም ነው። በትክክል እግዚአብሔር በግልጽ እንዲሁ አይቻለሁ። ጌታ እግዚአብሔር ሃሌሉያ። በድንቅ በታምራየው ኢየሱስ ጌታ ነው። እኔ በእጄ ዛሬ እግዚአብሔር ይናገረኝ ብዬ ጥያቄዎችን ይዤ ዛሬ በትክክል እግዚአብሔር ትክክለኛው ነብይ ከሆነ እግዚአብሔር ነብይ ከእግዚአብሔር የሚሰማ ትልቅ የእግዚአብሔር ነብይ ነውና ይመጣሉ፣ ይሰማሉ፣ ታሪክ ይቀየራል ብዬ ነው መጣው። በመንገዱ ሲሄድ አሁን ሲመጣ ማለት ነው። ሃሌሉያ። በትክክል እግዚአብሔር አባቴንም የአባቴን አባት ጠርቶ ስሜን ጠርቶ በግልጽ ሌላ ጊዜ ያየሁትን የተመኘሁትን ዛሬ በዚች ቤት አየውና ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ክብር ለእግዚአብሔር ይሁን። አሜን።